ሌላኛው ስልት ደግሞ ያው እነሱ ተእዊል ብለው የሚጠሩት ተሕሪፍ ነው። መልእክቱን እንደምንም ለመቆልመም መሞከር ማለት ነውና በቅድሚያ የሐዲሱን ቃላት ቅደም ተከተል ይዘን ስንሄድ አይን የሚለውን አስመልክቶ አንዳንዶች በፍጹም መልእክተኛው አለይሂ ሰላቱ ወሰለም አይን ብለው ሊጠይቁ አይችልም ብለዋል። ከዚህ በፊት እንዳልኳችሁ ማለት ነው። እና ለዚህ መነሻቸው ምንድነው? አይን ከተባለ የት ማለት ነው አይደል? አላህ ደግሞ ቦታ የለውም ብለው ነው የሚያምኑት እነሱ። ስለዚህ ስለ አላህ የት ተብሎ አይጠየቅም። ለዚህ ነው ተእዊል የሚያስፈልገን አሉ። ገብታችኋል? እና ያው የተወሰኑት ከዚህ በፊት እንዳልኳችሁ الذي أين العين لا يقال له عين أو لا يسأل عنه بعين ይላል። ደስ ይላል አይደለ? የቃሉ አወቃቀር ምናምን الذي أين العين لا يقال له عين። ይህንን የሚገርማችሁ አንዳንዶች مثل فخر الدين الرازي محمد بن عمر الرازي كما قال علي ብለው አውርቶታል። علي بن أبي طالب እንደዚህ ብለዋል ማለት ነው። فخر الدين الرازي የሞተው በ606ኛው ዓመተ ሂጅራ ነው። ስለዚህ ይህን 600 ክፍለ ዘመናት ወይም 500 ምናምን ዓመታት ክፍተት እንዴት እንደሚሞሉት አላህ ያውቃል። ከየት ነው የተሰማው? እንዲያውም ضعيف ራሱ ሰነድ አንፈልግም፣ صحيحማ አያገኘውም። ضعيፍንም ራሱ አንጠይቃቸው፣ ሰነድ ብቻ ይስጡን እስቲ። የፈለገ ሰነድ ማለት ነው። ኪታብ ላይ ያለ ይሁን፣ አሁን ፈጥራው ይሁን እንጂ የሌለው ነገር ነው፣ ዝም ብሎ የተወራ ነገር ነው ማለት ነው። ገብቷችኋል? እንደዚህ ዲን አይሆንም። الاسناد من الدين ولولا الاسناد لقال من شاء ما شاء كما يقول ابن المبارك። اسناد እኮ የዲን አካል ነው የተባለው ለዚህ ነው። ለምን እስናድ ባይኖር ኖሮ በትክክል ከማን ሰማው ይሄ ከሌ የተናገረው ከሆነ እሱ ከማን ሰማው የተባለው ማጣሪያ ይህ ህዝበ ሙስሊም የተለየበት አንድ ራሱን የቻለ ጥናት ነው፣ እንደ ሳይንስ ነው ይሄ ራሱ። ይህ ባይኖር ኖሮ ሁሉም ያሻውን ይናገር ነበር። የፈለገ ሰው የፈለገው ነገር ይናገራል። እንደዚህ ደግሞ አይቻልም። እውቀት እንዲህ አይደለም እኮ። እውቀት ማለት በኢስናድ ከሌ እንዲህ አለ ብሎ መናገር ነው። ግልጽ ነው አይደለም? ከከሌ ተማርን ብቻ አይደለም። እንደዚያ ከሆነ ይህ ምንም መሰረት የሌለው ወሬ ነው። ለዚህ ነው አንዳንዶች ገና ከድሮውኑ ይሄን ነገር ሰምተው ስለነበር አንዳንድ የእስላም ሊቃውንት ይህ በፍጹም መሰረት የሌለው አይተነው ራሱ አናቅም፣ በየትኛው ኪታብ ላይ እንዲያውም ሰነድ ራሱ አልጠየቁም እነሱ። የትኛው ኪታብ ላይ ነው የሚገኘው ብለው ነው የጠየቁት። كما فعل أبو الحسن ابن الزاغوني. ابن الزاغوني ማለት من كبار أئمة الحنابلة ነው። የተለያዩ የፍቅህ ኪታቦች አሉት። ሐንበሊ የሆነ ሰው ያውቃቸዋል። እና እንዲያውም ሌላ ምን ላይ ሰጡ እሳቸው በመዕና ደረጃ ማለት ነው። الذي أين العين لا يقال له عين የምትል ከሆነ እንደዚሁም لا يقال لله شيء لأنه هو الذي شيء الأشياء። الله ደግሞ ቁርአን ላይ ይላል قل أي شيء أكبر شهادة قل الله። አላህ ሸይ ነው። ሸይ ማለት የግድ ከሆነ ነገር ጋር ማመሳሰል አይደለም። طيب ይሄን ቃል እንተውላችሁ ከፈለጉ ደግሞ መውጁድ ነው አይደል አላህ Subhanahu Wa Ta'ala። ስለዚህ الذي أوجد الموجود لا يقال له موجود ልንል ነው። የማይመስል ነገር ነው። ዝም ብሎ አንድ ሰው የሆነ ነገር ፈጥሮ ከዛ እሱን ሚዛን ማድረግ ይችላል እንዴ? የሆነ ቢድዓ ይፈጥርና እሱን ሌሎችን የሚፈርድበት ሚዛን ያደርገዋል። በዚህ ተዳኝ ይላል። ከየት አምጥቶ ነው ይሄን ኃይል እና ስልጣን የሚያገኘው? እንዲህ የሚባል ነገር የለም። ይባባል። ስለዚህ ይሄ ንግግር ውድቅ ነው ማለት ነው። ለዚህ ነው መልእክተኛው አለይሂ ሰላቱ ወሰለም በዚህ መልኩ ጠይቀዋል። ሐዲስ ትክክል ነው። ለዚህ ነው አላህ አይን አይባልም ስለሱ የሚለውን ገለጻ አስመልክቶ الإمام الحافظ عبد الغني المقدسي عبد الغني بن عبد الواحد المقدسي ማን ናቸው እሳቸው? صاحب عمدة الأحكام። ሰዎች በዑምደቱል አህካም ነው እንደሚያውቋቸው። ሌሎች ትላልቅ ኪታቦች አላቸው። አልከማል ፊ الرجال ለምሳሌ የመሳሰሉት ማለት ነው። ከዛ በኋላ ነው እብን ሐጀር መተው ሚዚ መተው ተህዚብ الكمال ከዛ ደግሞ እብን ሐጀር መተው ተህዚብ التهذيب እያሉ የእሳቸውን ኪታብ መሰረት አድርገው ነው እንዲህ አይነት ትላልቅ ውጤቶችን ያስገኙልን ማለት ነው። አልሙሂም ያው ስለሳቸው የታወቀ ነው። የአቂዳ ኪታብ አላቸው አነስ ያለ الاقتصاد في الاعتقاد የሚል ርዕስ ተሰጥቶታል ወይም ርዕስ ተሰጥቶታል። አንዳንዶች ዝም ብሎ عقيدة عبد الغني المقدسي ብለው ያተሙታል። የታወቀ የሳቸው ኪታብ ነው። እዚያ ላይ ይህንን ሐዲስ الجاريان ከጠቀሱ በኋላ ምን ይላሉ? ومن أجهل جهلا وأسخف عقلا وأضل سبيلا ممن يقول لا يجوز أن يقال أين الله بعد تصريح صاحب الشريعة بقوله أين الله ይላሉ።
ማን እንደዚህ አላህ Subhanahu Wa Ta'ala የት ነው ተብሎ አይጠየቅም ብሎ እንደሚናገር ሰው በመህየምነት ወደር የሌለው በአእምሮ ድክመት ወይም ሞኝነት ወደር የሌለው በጥመትም ደረጃ ወደር የሌለው ማን አለ ይላል እንዲህ ከሚል የበለጠ بعد تصريح صاحب الشريعة بقوله أين الله የሸሪዓው ባለቤት ሙሐመድ አለይሂ ሰላቱ ወሰላም አይነ አላህ እያሉ ምንም ሳይፈራ በድፍረት አይነ አላህ አይባልም ከሚል ሰው የበለጠ ማን አላዋቂ መሀይምና ጠማማ አለ ይላሉ። እውነት ነው።